የፈለግከውን ያህል ብትሞክር ሁልጊዜ የሚከሽፍብህ ይመስላል። ስራ፣ ትምህርት ወይ ያቀድከው ነገር አልሳካ ብሎ እድል የለኝም ብለህ አማረህ ታውቃለህ? እኔም ልክ እንደዚሁ ነበርኩ። ሁሉም ነገር የተቀየረው አንድ ትልቅ ውሳኔ ነው። ማጉረምረም አቁሜ ለህይወቴ ሙሉ ኃላፊነት መውሰድ የጀመርኩበት ቀን። በህይወት መረገጥ ሰልችቶ ከሆነ ሌሎች ሲሳካላቸው አንተ ግን ባለበት መረገጥ ካሳዘነ ይህ ቪዲዮ ላንተ ነው። ዛሬ በአንድ ወር ውስጥ በ30 ቀናት ውስጥ ህይወትህን ሙሉ በሙሉ ሊቀይሩ የሚችሉ 11 ወሳኝ ስልቶችን አብረን እናያለን። እስከ መጨረሻው ድረስ ተከታተሉኝ። ስልት 1 ማማረር አቁምና ሙሉ ኃላፊነት ውሰድ። የመጀመሪያውና ከባዱ እርምጃ ይህ ነው። በህይወታችን የሚገጥሙ ውድቀቶች ሁሉ ኢኮኖሚያዊ፣ መንግስት፣ እድልን ወይም ሰዎችን መውቀስ ቀላል ነው። ነገር ግን ለምን እኔ ላይ ይህ ይደርሳል ብለን ከማልቀስ ይልቅ አሁን ካለው ሁኔታ ለመውጣት ምን ማድረግ እችላለሁ ብለን ስንጠይቅ አስተሳሰባችን ከተበዳይነት ወደ ህይወታችን መሪነት ይቀየራል። ስልት 2 ትኩረት የሚሰርቁ ነገሮችን አይሆንም በል። ለማይረቡና ጊዜ ለሚያባክኑ ነገሮች እሺ ማለት ህይወት ሊቀይሩ የሚችሉ ወሳኝ እድሎችን አይሆንም ማለት ነው። በተለይ ወጣት ስትሆን ሁሉም ነገር ለማድረግ ትጓጓለህ። ነገር ግን ሁሉንም ለመያዝ የሚሞክር ምንም ነገር ሳይዝ ይቀራል። ጊዜህንና ጉልበትህን ለመጠበቅ አይሆንም የሚለውን ቃል የላቀ ኃይል አድርገው። ስልት 3 ማቀድ አቁምና በተግባር ጀምር። በአላሚዎችና በተግባሪዎች መካከል ያለው ብቸኛው ልዩነት እርምጃ መውሰድ ነው። ፍጹም የሆነ እቅድ ኑሮ በተግባር ካልመነዘርከው ዋጋ የለውም። ፍጹም የሆነ ሁኔታ እስኪፈጠር አትጠብቅ። ዛሬውኑ የመጀመሪያ እርምጃ ውሰድ። ተግባር መነቃቃትን ይፈጥራል። መነቃቃት ደግሞ ውጤት ያመጣል። ስልት 4 በየቀኑ አዲስ ነገር ለመማር ቃል ግባ። ዓለም በከፍተኛ ፍጥነት እየተቀየረች ነው። ትናንት ያወቅከው እውቀት ዛሬ አያሻግርም። በቀን ውስጥ 15 ወይም 20 ደቂቃ ብቻ ሰጥተህ መጽሐፍ አንብብ፣ አስተማሪ ቪዲዮዎችን ተመልከት፣ ወይም ከአንተ የተሻለ እውቀት ካላቸው ሰዎች ጋር ተወያይ። ይህ ትንሽ የዕለት ተዕለት ኢንቨስትመንት በጊዜ ሂደት ወደ ትልቅ እውቀት ያድጋል። ስልት 5 ምን እንደምትፈልግና መቼ እንደምትፈልግ በግልጽ አስምር። አብዛኛው ሰው ስኬታማ መሆን እፈልጋለሁ የሚል ደብዛዛ ምኞት አለው። ይህ ምኞት እንጂ ግብ አይደለም። ግብ እንደ ጂፒኤስ ካርታ ነው። የት መሄድ እንደምትፈልግ በትክክል ካላወቅህ የትም መድረስ አትችልም። ስልት 6 ግቦችን ወደ ዕለታዊ ተግባር ቀይር። ያለ እቅድ ግን መያዝ ያለ ካርታ ወደማታውቀው ሀገር ለመጓዝ የመነሳት ያህል ነው። ትልቁ ግብህ ሰባብረውና ወደ ሳምንታዊ ዕለታዊ ተግባር ለውጠው። ለምሳሌ አዲስ ቢዝነስ ለመጀመር ካሰብክ በዚህ ሳምንት ገበያውን አጠናለሁ፣ በሚቀጥለው ሳምንት ደንበኛ እፈልጋለሁ በማለት እያንዳንዱን እርምጃ ግልጽና ሊሳካ የሚችል አድርገው። ስልት 7 በዲሲፕሊንና በማያቋርጥ ልምድ ራስህን ገንባ። ዲሲፕሊን ማለት ስሜት በማይኖር ቀን እንኳን መነሳሳትና ስራ መስራት ማለት ነው። በአንድ ጀንበር ህይወትን ሙሉ ለሙሉ ለመቀየር አትሞክር። ይልቁኑ በአንድ ቀን ልምድ ጀምር። ለምሳሌ በየቀኑ ጠዋት አልጋ ማስተካከል ወይም 20 ፑሻፕ መስራት። ይቺ ትንሽ ስኬት ቀጣዩን ትልቅ ስራ ለመስራት ሞመንተም ስሜት ትሰጣለች። ስልት 8 ጊዜን እንደ ውድ ሀብት ጠብቅ። የጠፋን ገንዘብ ሊተኩት ይችላሉ፣ የጠፋን ጊዜ ግን መቼም አይመልሱትም። በሳምንት ውስጥ ጊዜን በምን ላይ እንደምታጠፋ መዝገብ ፈትሽ። ስልት 9 ስሜትን መቆጣጠር ተማር። ስሜቶቻችን ኃይለኛ ናቸው። ወይ ወደፊት ያራምዱናል ወይ ወደ ኋላ ይጎትቱናል። በንዴት፣ በጭንቀት ወይም በምስጭት ጊዜ ፈጣን ውሳኔ ከመስጠት ተቆጠቡ። ስሜት ሲመጣባችሁ ይህ ስሜት ምን እያስተማሪ ነው ብላችሁ ራሳችሁን ጠይቁ። ስሜትን በመረጃነት እንጂ በህይወት መሪነት አትጠቀሙበት። ስልት 10 ከውድቀት በፍጥነት ማገገም ብቃት ማሳደግ። ውድቀት የስኬት ተቃራኒ ሳይሆን የስኬት አንዱ አካል ነው። ስኬታማ ሰዎች ፈጽሞ የማይወድቁ ሳይሆኑ ሲወድቁ በፍጥነት ተነስተው የሚሮጡ ናቸው። አንድ ነገር ሳይሳካ ሲቀር ከዚህ ምን ተማርኩ፣ ቀጣይ እርምጃዬስ ምንድን ነው ብላችሁ ትምህርቱን ውሰዱና ጉዟችሁን ቀጥሉ። ስልት 11 ለቀጣዩ እየሰራ አሁን ያለበትን አመስግን። ምስጋና ለስኬት ተግባራዊ መሳሪያ ነው። በህይወት ውስጥ ባሉ መልካም ነገሮች ላይ አተኩር። ለእድገትህ አዎንታዊ መሰረት ትጥላለህ። በየቀኑ ጧት 3 የምታመሰግንባቸው 3 ነገሮችን አስብ። ጧት የጠጣኸውን ቡና፣ ጥሩ ጓደኛ ወይም በህይወት መኖር ሊሆን ይችላል። ደስታ ግብ ሳይሆን የዕለት ተዕለት ልምምድ ነው። እውነታው ግን ይህ ነው። እነዚህ 11 ስልቶች ማወቅ ብቻ ህይወትን አይቀይሩም፣ ተግባራዊ ሲያደርጓቸው ግን ይለወጣሉ። መጪዎቹ 30 ቀናት መሄዳቸው አይቀርም። ወይ ልክ እንደ ዛሬው ምንም ሳይቀየሩ አንድ ወር ያረጃሉ፣ ወይም ደግሞ ለህይወቱ ሙሉ ኃላፊነት የሚወስድ አዲስ ሰው ሆነው ይወለዳሉ። በአንድ ጊዜ ሁሉንም 11 ስልቶች በመተግበር አይሞክሩ። ይልቁንም አሁን ካየናቸው ውስጥ ልባቸው የነኩትን 2 የ3 ነጥቦች መርጠው በዚህ ወር ይተግብሩ። እኔ የምመክራችሁ በአንደኛው ኃላፊነት መውሰድ፣ በ5ኛው ግልጽ ግብ ማስቀመጥ እና በ7ኛው ትንሽ ልምድ ማዳበር ላይ እንድትጀምሩ ነው። አሁን ውሳኔ እናንተ ነው። በራስ ህይወት ላይ ተመልካች መሆንን አቁምና የዋና ገጸ ባህሪነት ሚና ተረከብ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ሰላም።